እዚህ ጋር ማሳያችሁ ዲቫይስ በሃይ ስፒድ ፕሮጀክታይል እና በሃይ ቮልቴጅ ስለሚሰራ አሁን ማሳያችሁን ምንም አይነት ነገር ከሞከራችሁት ትሞታላችሁ። እባካችሁ እንዳትሞክሩት። ምንድነው? በዛሬው ኤክስፐሪመንት እንግዲህ የአይረን ማንን ኤግዞስኬሌታል አርም በፕሮቶታይፕ ሌቭል ለመስራት እንሞክር። አይረን ማን የአብዛኞቻችን ፌቨራይት ፊክሽናል ካራክተር ሲሆን ሮቦቲክ በሆነው ኤግዞስኬሌታል አርመሩ ይታወቃል። እናም በዚህ ቪዲዮ የአይረን ማንን የእጅ አርመር ባለን ሚኒቸር ሴታፕ መስራት እንችላለን ወይስ አንችልም የሚለውን አብረን እንይ። የአይረን ማን የእጅ አርመር ላይ ሜጀር ከሆኑት ነገሮች ውስጥ ሁለቱ ከክንዱ አካባቢ የሚወጣው ሮኬት ፕሮጀክታይል እና መዳፉ ላይ ያለው ፕላዝማ ፍሌም ነው። በመጀመሪያ ፕሮቶታይፔን ለመስራት ያሰብኩት በስቴንለስ ስቲል ነበር፣ ግን ያለኝ እቃም ሆነ በጀት ሊሚትድ ስለሆነ ቀለል አድርጌ በፒቪሲ ፓይፕ ለመስራት ወሰንኩ። የፕሮቶታይፕ ስኬችም ይህን ይመስላል። በመጀመሪያ ከክንዱ የሚወጣውን ኤሌክትሮሜካኒካል ሲስተም ቀላል እና ሜካኒካል በሆነ ፓንቶግራፍ ሊፍተር ቀየርኩት። ሮኬት ፕሮጀክታይሉንም ለመስራት ሞክሬ ነበር። ሮኬት ፕሮፐልሽን እንግዲህ የኒውተን ሶስተኛ ህግ ፒውር ሪፕሬዘንቴሽን ሲሆን በውስጡ ያለውን ፊውል ፕላስ ኦክሲዳይዘር ሚክስቸር አቃጥሎ ኤግዞተርሚክ የሆነ ትረስት በመፍጠር አንድን ማስ ወይም ቬሂክል አክሰለሬት የሚያደርግ ሲስተም ነው። ስለ ሮኬት ሳይንስ ሰፋ አድርጌ ሌላ ቪዲዮ ሰራላችኋለሁ፣ ግን ዛሬ የፒቪሲ ፓይፕ ፕሮቶታይፕ ላይ ሮኬት ፕሮፔለንት አታች ማድረግ አደገኛ ስለሆነ ቀለል ባለ ኢላስቲክ ካነን ቀየርኩት። ፕላዝማ ፍሌሙንም በሃይ ቮልቴጅ ዲስቻርጅ ሪፕሌስ አደረግኩት። እንደ ሃይ ቮልቴጅ ፓወር ሰፕላይ የተጠቀምኩትም በባለፈው ቪዲዮ የሰራሁትን ፍላይባክ ድራይቨር ነው። እናም ይሄ ሰርኪት እስከ 100,000 ቮልት ድረስ ሰፕላይ ያደርጋል። እውነት አዝናለሁ በዚህ ጉዳይ፣ በራሴ ነው ማዝነው። አይዞህ። በስኬችም ልክ ፒቪሲ ፓይፑን ቆራርጬ የፕሮቶታይፔን ፓርቶችን ሰርቻለሁ። ገጣጥሜም ከጨረስኩ በኋላ ፕሮቶታይፔ ይህን ይመስላል። የመጨረሻ ውጤቱን ከማሳየቴ በፊት እንደዚህ አይነት ቪዲዮችን ለመስራት ብዙ ጊዜና ኢነርጂ ስለሚፈጅብኝ ከቻላችሁ ፎሎ በማድረግ ካልቻላችሁ ደግሞ ቪዲዮ ላይክ በማድረግ ሰፖርታችሁን አሳዩ። Big man in a suit of armor. Take that off. What are you? Genius, billionaire, playboy, philanthropist. ፕሮቶታይፔም እንግዲህ ይህን ይመስላል። ሀሳባችሁንና አስተያየታችሁን ኮሜንት ላይ ጻፉልኝ። ለዛሬ ፒስ።